ቅድም ተናግሬያለሁ። በራሱ ላይ ቆብ የማይታይ ፍጹም መነኩሴ ነው። ከተማውን ገዳም ያደረገ ገዳማዊ መናኝ ትልቅ ሰው ነው። ከ9 ሰዓት በፊት እህል አይቀምስም። እህል ሳይቀምስ በቀን 2 ጊዜ ነው የሚያስተምረው። ዓለም አቀፍ ነው። አንገቱን የሚያስገባበት ጎጆ የለውም። ጥሩ መናኝ ነው። ስለዚህ ነው የምወደው። በጣም አዝኜ ነበር። አሁን እኔ ደስ ብሎኝ ነው አለ። እንዲህ ነው እንዴ ለካ ወንጌል ማስተማር እንዲህ ያደርጋል። እንዲህ ወንጌል ማስተማር በምድር ይህን ያህል ክብር ያሳየ በሰማይማ ምን ያህል ክብር ሊያመጣ ነው ተናግሯል ጌታማ። እኛ እንጠራጠራለን እንጂ